ወንድሞችና እህቶች እንዴት ናችሁ? ሰላም ለማለት እፈልጋለሁ። ባላችሁ ቦታ ሁሉ ሰላምን፣ ጤናን፣ የእግዚአብሔርን በረከት እመኝላችኋለሁ። ዛሬ አንድ አርዕስት ይዤ መጥቻለሁ። ይሄም አርዕስት ምንድነው? እንደ ክርስቲያን እውነትን የምንፈልግ ሰዎች ነን። ክርስቲያኖች ብቻ ሳይሆኑ ሌሎችም ክርስቲያን ያልሆኑ በሌላ ሃይማኖትም ያሉ እንዲሁም ደግሞ የማያምኑ በእግዚአብሔር እንዳለ የሚያምኑም ሌሎች ሰዎች እዚህ ምድር ላይ ያለን ሰዎች ሁሉ እምነትን የምንፈልግ ነን። እውነትን ማወቅ እንፈልጋለን። ይሄም እውነት ምንድነው? ወደ ህይወት የሚያመራን እንዲህ ከየት እንደመጣን ወዴት እንደምንሄድ ስለኛ ማንነታችን ማወቅ እንፈልጋለን። እንግዲህ እንደ ካቶሊክ ቤተክርስቲያን ዮሐንስ ጳውሎስ ዳግማዊ ወይም ቅዱስ ዮሐንስ ጳውሎስ ዳግማዊ በካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳስ ፖፕ የነበሩ ከ20 አመት ድረስ በላይ ያገለገሉ ናቸው። በ2005 አካባቢ ነው ያረፉት። እሳቸው በካቶሊክ ቤተክርስቲያን እንግዲህ የነገረ መለኮት ሊቅም የክርስቲያን ፈላስፋም ጭምር ናቸውና በተለይም በቤተክርስቲያን ውስጥ በአሁኑ ዘመን እጅግ ትልቅ አሻራ ያሳረፉ በዚህ ትምህርታቸው የታወቁ ታላቅ እንግዲህ መንፈሳዊ አባት ናቸው። እሳቸው ከጻፉት መጽሐፍቶች ውስጥ እምነትና አመንኪዮ ወይም ፌዝ ኤንድ ሪዝን በሚለው መጽሐፋቸው ሰው ልጅ ወደ እውነት የሚደርስባቸው ሁለት ክንፎች አሉ። ወደ እነዚህም እውነት የሚደርስባቸው ሁለቱ ክንፎች በመጀመሪያ እምነት ሲሆን ሁለተኛ ደግሞ አመንኪዮ ወይ ሪዝን የምንለው ነው። እንግዲህ እምነት ማለት ያው ለእግዚአብሔር ላዘዘን ትእዛዝ አምኖ መቀበልና በዛ እሱን ተማምኖ ህይወታችን የመምራት ሲሆን አመንኪዮ ደግሞ እንግዲህ ተፈጥሯዊ የማገናዘብ ወይም እውቀታችንን ተጠቅመን ወደ እውነት የመምጣት ጉዳይ ነው። ሳይንስ ሊሆን ይችላል፣ ፍልስፍና ሊሆን ይችላል፣ ሎጂክ ሊሆን ይችላል። እንግዲህ በሌሎችም አሳማኝ በሆኑ አከራካሪ ሀሳቦች ላይ በመሆን ሊሆን ይችላል ማለት ነው። ምክንያቱም ሰው ልጅ ከመጀመሪያው ጀምሮ እውነትን የሚፈልግ እንደሆነ በሰው ልብ ላይ እውነትን እንዲፈልግ እንደተጻፈ ይሄም ፍላጎት ይሄ መሻቱ እንዳለ የሚታወቅ ነገር ስለሆነ ማለት ነው። ስለዚህ ቤተክርስቲያናችን በካቶሊክ ቤተክርስቲያን አስተምሮ መሰረት በካቶሊክ ቤተክርስቲያን የትምህርተ ክርስቶስ ላይ እነዚህን ሁለት ምክንያቶች ያስቀምጣል። እነዚህ በሁለት ክንፍ የምንበረው እውነታዎች ወደ እውነት የሚያደርሱን መንገዶች ወይም መንፈሶች ምንድን ናቸው? ቅድም እንዳልኩት አመንኪዮና እምነት ወይም ፌዝ ወይም ሪዝን የምንለው ማለት ነው። ስለዚህ እምነት ምን እንደሆነ እናውቃለን። እምነት እንግዲህ ከእግዚአብሔር የሚሰጠን መለኮታዊ ጸጋ ሲሆን እግዚአብሔር ነጻ የሆነ ስጦታ ነው። ያው ጸጋ ነው። ሌላው አመንኪዮ ደግሞ እንግዲህ በተፈጥሮ ያለን እውቀት አለ ማለት ነው። ይሄም ማትማቲክስ ሊሆን ይችላል ወይ ፍልስፍና ሊሆን ይችላል። ሌሎችም የእውቀት አይነቶች ሊሆኑ ይችላሉ። ስለዚህ በተፈጥሯዊ እውቀታችን አንደርስታንድ የምናደርጋቸው እውቀቶች አሉ በተፈጥሯችን የምንረዳቸው ያሉ ማለት ነው። ህይወታችን ዴይ ቱ ዴይ የምንመራባቸው ማለት ነው። ስለዚህ ይሄንን አመንኪዮ እንለዋለን ማለት ነው። በዚህም ላይ ተመስርተን እንግዲህ አመንኪዮን በመጠቀም ወይም ሪዝናችንን በመጠቀም ወይም በተፈጥሯዊ የማገናዘብ አቅማችን ተጠቅመን በእግዚአብሔርን መኖር ህልውና የምናውቅባቸው ሁለት መንገዶች አሉ። አንደኛ ከዩኒቨርስ አንፃር ነው። እግዚአብሔር ከፈጠረው ከዚህ ከፈጠረው ፍጥረት አንፃር ከዛ ተነስተን እግዚአብሔር እንግዲህ እንዳለ ማረጋገጥ እንችላለን። በመጀመሪያ ደረጃ
ይሄንን ዩኒቨርስ የምንወስድበት ምክንያት ምንድነው? ያው ዩኒቨርሳችን በእንቅስቃሴ ውስጥ ያለ መሆኑን እንረዳለን። ስለዚህ ይሄን እንቅስቃሴ ከየት ነው የመጣው? ስለዚህ አንድ ነገር ሊንቀሳቀስ የሚችለው የሚያንቀሳቅሰው ኃይል ሲኖር ነው። ስለዚህ የማይንቀሳቀሰው እግዚአብሔር ይሄን ነገር ይሄን ዓለም ይንቀሳቀሳል። ሶላር ሲስተማችንን ብናይ ያለንበት ፕላኔት ብናይ እንዲሁም ሌሎች ነገሮች ሁሉ ሰው ልጅን ብናይ ሌሎቹም በዚህ ዑደት ውስጥ በዚህ እንቅስቃሴ ውስጥ ያሉ ናቸው። the whole thing እዚህ ዓለም ላይ ያለው ነገር ሁሉ ይንቀሳቀሳል ማለት ስለዚህ የሚያንቀሳቅስ አምላክ ስላለ ያንን አንቀሳቃሽ እንግዲህ እግዚአብሔር ወይ አምላክ እንለዋለን ማለት ነው። እዚህ ጋር ሊነሳ የሚችለው ሌላው ጥያቄ በተለይ እንዲህ ብለን በምንመለስበት ጊዜ ያው ይሄ ኮዝ ኤንድ ኢፌክት በሚለው አርጉመንት ውስጥ ምን ጥያቄ ሊነሳ ይችላል? እንግዲህ ይሄንን የዓለምን የሚያንቀሳቅስ እግዚአብሔር ከሆነ እግዚአብሔርንስ ማን አንቀሳቀሰው የሚል ጥያቄ ሊነሳ ይችላል። እዚህ ጋር መሳሳት የሌለብን እንደ አይነት ጥያቄ በሚመጣ ጊዜ በተለይ በእግዚአብሔር የሚያምኑ ሰዎችን በሚጠይቁበት ጊዜ እዚህ ጋር መሳሳት የሌለብን ሁለት ነገሮችን እያነጻጸርን መሆኑን መረዳት አለብን። በመጀመሪያ እንግዲህ ዩኒቨርስ ስንል ፍጡር ነው፣ የተፈጠረ ነው። እግዚአብሔር ደግሞ ፈጣሪ ነው ማለት ነው። ስለዚህ በሁለቱ ሁለት መሰረታዊ የሆነ ልዩነት አለ ማለት ነው። ምክንያቱም የዚህ የመለኮታዊ ባህሪና ይሄ ተፈጥሯዊ ባህሪ ያለው ማንነት ሁለቱ የተለያዩ ናቸው። የሚለያዩበት ምክንያት ምንድነው? በሁለቱ መካከል ያለው ባህሪ ፈጽሞ የማይገናኝ ወይም በሁለቱ መካከል ንጽጽር የሚበቃ ማንነት የለም። አምላክ ስንል ያልተፈጠረ ማለታችን ነው። የሚፈጥር ይሄኛው ደግሞ የተፈጠረ ማለት ነው። አምላክ አይፈጠርም፣ ህያው የሆነ የማይሞት ሁሉን ቻይ ሁሉን ነገር አድራጊ ነው ማለት ነው። ስለዚህ በተፈጥሮ ሰርክል ውስጥ በተፈጥሮ ጊዜና ቦታ ላይ የተመሰረተ አይደለም ማለት ነው። እውቀታችን እንግዲህ የኛ እውቀት የተፈጠረ እውቀት ነው። ስለዚህ ከሱ በመጣ እውቀት ነው። ስለዚህ ከሱ በመጣ እውቀት ያልተፈጠረ ከሱ የመጣ እውቀት አለ። ስለዚህ እኛ ደግሞ የተፈጠርን እውቀት ነን ማለት ነው። ስለዚህ የተፈጠረ እውቀትን እንግዲህ ያልተፈጠረ እውቀት ጋር ልናነጻጽር አንችልም፣ በባህሪያቸውም በሁኔታቸው አንድ ስላልሆኑ ማለት ነው። ስለዚህ በሁለቱ ለንጽጽር የማይቀርቡ ናቸው ማለት ነው። ምክንያቱም እንዲህ ብለን እንጠይቃለን ማለት ነው። እግዚአብሔር እኛን የፈጠረን ከሆነ ወይም እኛን የሚያንቀሳቅስ ከሆነ እሱም እሱን ደግሞ ማን ነው አንቀሳቀሰ የምንጠይቅ ከሆነ እንግዲህ ቅድም እንደተናገርኩት ሁለት መሰረታዊ በተፈጥሯቸው የተለያዩ ነገሮችን የማነጻጸር ጉዳይ ነው። እንበልና ሰው ልጅ ለምሳሌ ሰው ልጅም እኮ ፈጣሪ ነው። ግን ሰው ልጅ ሲፈጥር የሆነ ነገር በሚሰራበት ጊዜ ከተፈጥሮ ካለው ነገር ተነስቶ ነው የሚፈጥረው። ስለዚህ ይሄ እግዚአብሔር እና የኛ አፈጣጠር የሚለይበት ምንድነው? እኛ ከሆነ ነገር ላይ ተነስተን የሆነ ነገር መፍጠር እንችላለን። ያ ለፈጠርነው ነገር ፕሮግራምድ ነው የምናደርገው። እኛ በምንፈልገው መልኩ እንዲሄድ ነው የምንፈልገው። ከኛ ውጪ እኛን እንዲጠይቀን የኛን ኩዌሽን እንዲያደርገን እኛን ቻሌንጅ እንዲያደርገን ማድረግ አንችልም። እንኳን አይደለም መኪና፣ ቤት ወይም ሌላ ሮቦቲክ ሲስተም ይቀርና ያሁኑ ደረጃ ሰው ልጅ የደረሰበት ቴክኖሎጂ የኤአይ ቴክኖሎጂ እንኳን እኛን ኩዌሽን ማድረግ አይችልም። ምክንያቱም እንዲህ አይነት ጥያቄ ሊያነሳ አይችልም። የትኛውም የኤአይ የሚሰራ ሲስተም ይሄን ኩዌሽን ማድረግ ይሄንን ኩዌሽን ማንሳት ራሱ አይችልም።
ምክንያቱም ተፈጥሮ አይፈቅድለትም። ይሄን ነገር እንዲያደርግ ማድረግ አንችልም። ይሄን ማንነት ራሱ ልናላብሰው አንችልም። ስለዚህ እኛ እግዚአብሔር ያልተፈጠረ እግዚአብሔር ግን እኛን ሲፈጥረን ይሄን ኩዌንሽን ማድረግ እንችላለን። ስለዚህ እያነጻጸርን ያለነው ልዩነቶች በጣም የተለያዩ ነገሮች መሆናቸው መረዳት እንችላለን። ምክንያቱም እግዚአብሔር ያልተፈጠረ መሆን ሁሉን ቻይ መሆኑን ለኛ የሰጠውን ካፓሲቲ ነው። እግዚአብሔርን በናጸነዘ መጠየቅ እንችላለን። ወደ እውነት መሄድ እንችላለን። እግዚአብሔርን ከፈለግን እንፈልጋለን፣ ከፈለገ አንፈልግም ማለት እንችላለን። ይሄ ነጻነት አለ። ምክንያቱም እግዚአብሔር በራሱ ሙሉ ስለሆነ፣ እግዚአብሔር በራሱ የሚተማመን ስለሆነ እኛ እምቢ ያልንም እኛም እሺ ያልን እሱን የሚጎልበት ወይም የሚጨምርለት ነገር ስለሌለ ማለት ነው። እኛ እሺ ብንል ከሱ ጋር እንከብራለን። የኛ ክብር በፈጠረን ደረጃ የፈጠረን ለክብሩ ነው። ስለዚህ እንከበራለን፣ ራሳችንን እናስከብራለን፣ የእግዚአብሔር ክብር እቃዎች መሆናችንን እናረጋግጣለን ማለት ነው። ስለዚህ በህይወት እንኖራለን። ግን እምቢ ብንል ደግሞ ያው ክብራችንን እናጣለን፣ ውርደት ነው የምናገኘው። ከእግዚአብሔር የተለየ ህይወት ይኖረናል ማለት ነው። ከእግዚአብሔር ጋር ያለ ሼር የምናደርገው ህይወት አይኖርም ማለት ነው። ኦሬዲ ምርጫችን የራሳችን ምርጫ ስለሆነ ማለት ነው። እግዚአብሔር ይሄን ካፓሲቲ ለሰው ልጅ ሰጥቷል። ስለዚህ ያልተፈጠረው እግዚአብሔር፣ የማይሞተው እግዚአብሔር፣ ዘላለማዊ የሆነ ሁሉን ቻይ የሆነ አምላክ እኛ ፈጥሯል። ስለዚህ እኛም በሚፈጥርበት ጊዜ የፈጠረን ግዑዝ ነገር አድርጎ አልፈጠረንም። በራሱ ስለሚተማመን ራሱ ሙሉ ስለሆነ የኛ ጉዳይ ምንም በእግዚአብሔር ላይ የምናመጣው ምንም ነገር እንደሆነ ስለሚተማመን፣ ስለዚህ በሁለቱ መካከል የተፈጥሮ ልዩነት አለ። በፍጡርና በፈጣሪ መካከል ያለው ልዩነት እንደዛ ነው ማለት። ስለዚህ ይሄን ኩዌሽን ለማድረግ ዓለምን የሚያንቀሳቅሰው እግዚአብሔር ከሆነ እንግዲህ እግዚአብሔርና ያንቀሳቀሰው ብለን ልንጠይቅበት የማንችልበት ግራውንድ አለን ማለት ነው። ያው ከኛ ይሄን ከምንድነው የምንነሳው? እኛ አሁን ካለንበት ሁኔታ ተነስተን እኛ ማድረግ ከምንችለው አንጻር ተነስተን ስለ እግዚአብሔር መድረስ እንችላለን። የግድ የፀሐይን ክብደት ለማወቅ፣ የፀሐይን የጨረር ፍጥነት ለማወቅ፣ የብርሃንን ፍጥነት ለማወቅ የግድ ሜትር ወይም ኪሎግራም ሚዛን አያስፈልግም። ማለት የሆነ መመዘኛ ፀሐይን ክብደት ለማወቅ ሚዛን አያስፈልግም። የወርቅን የዴንሲቲ መጠን ለማወቅ የግድ የሆነ መለኪያ ሌላ ሲስተም አያስፈልግም። ቮሊዩም እና ማስ በመጠቀም ወደ ዴንሲቲ መድረስ እንችላለን። ያ ሲምፕል የሆነ የሳይንስ ካልኩሌሽን ነው። ስለዚህ እኛም እዚህ ያለንን ማንነት ማለት ነው፣ እኛ ባለን ማንነት ተነስተን ስለ እግዚአብሔር መናገር እንችላለን። የምንናገረው ደግሞ እግዚአብሔር ስለ ባህሪው ወይም ከእግዚአብሔር ካደረገው መልካምነት ፍቅር አንጻር ስለ እግዚአብሔር መናገር እንችላለን። ይሄን በእርግጠኛ ማድረግ እንደምንችል ልንረዳ ይገባል ማለት ነው እንጂ እንደ ተፈጥሯችን የምናደርገውን ነገር እኛ ኬት እንደመጣን ፈጣሪያችንን እንደርስበታለን እንጂ እንግዲህ ሁሉ ነገር በዚህ ምድር ላይ ያለ ነገር ሁሉ ኦሬዲ ግብ አለው። ኬት ጀምሮ የት እንደሚደርስ ግብ አለው። ልክ ፀሐይ ብርሃን መስጠት እንዳለባት፣ በዚህ ሰዓት ገብታ በዚህ ሰዓት መውጣት እንዳለበት፣ በዚህ ስፒድ እንደምትሽከረከር እንግዲህ እንዴት እንደምትዞር በአካባቢው ያሉትን ፕላኔቶችን በዚህ መልኩ አቅፋ እንደምትኖር ይሄ የተቀመጠላት ነው። ከዚህ ውጪ መውጣት አትችልም። ጨረቃም ብትሆንም እንደዛ ነው። እጽዋቶችም ቢሆኑ ከዛ ውጪ መውጣት አይችሉም። ኦሬዲ በዚህ መልኩ ዲዛይን የተደረጉ ስለሆኑ ማለት ነው። ሌላውም የተፈጥሮ ሂደት በዚህ መልኩ ነው። እናም ሰው ልጅም ከዚህ መውጣት አይችልም። ስለዚህ ሰው ልጅ የተፈጠረለት አላማ አለ። ልክ እንደ ፀሐይ ብርሃን ለመስጠት ወይም ልክ እንደ ባህር ለመሬት ለማቀዝቀዝ ይሁን፣ የአየር ጸባይ ለመቆጣጠር ይሁን፣ ለመሬት ሚዛን ለመሆን ሊሆን፣ የሙቀት መጠኑን የቅዝቃዜው መጠን ለመቆጣጠሪያ፣ እንዲሁም ደግሞ ለሌሎች የአሳ አይነቶች መኖሪያ
ለሰው ልጅ ለብዙ ጥቅም እንዲውል ለተፈጥሮ ብዙ ጥቅም እንዲውል ተፈጥሯል ማለት ነው። ስለዚህ አፈርም እንደዚሁ ራሱ ጥቅም አለው። እሳትም በምድራችን ውስጥ ለውስጥ ያለው በፕላኔታችን ያለው እሳትም ራሱ ጥቅም አለው ማለት ነው። ስለዚህ እኛም በዚህ መልኩ ነው የተፈጠርነው ማለት ነው። ሌላው ደግሞ እንግዲህ ከእንቅስቃሴ አንፃር የመጀመሪያውን ደረጃ አይተናል። ሁለተኛ ማየት የምንችለው የመሬታችን የዩኒቨርሳችን ስርዓት ማየት እንችላለን፣ ኦርደር ማየት እንችላለን። እስቲ ከዚህ ከተቀመጠለት ቅድም ከጠቀስኩለት ኦርደር ውጪ የሚወጣ ምንም ነገር የለም። ምክንያቱም ከዚህ ኦርደር ከወጣ አንድ ነገር ምንድነው ሊሆን የሚችለው? ኬዎስ ነው የሚሆነው፣ ብጥብጥ ነው የሚሆነው። ለምሳሌ ዝናብ ይዘንብ የነበረውን ነገር መቀየር አይችልም። ኦሬዲ የተቀመጠ የተሰላ እንደሆኑ መረዳት እንችላለን። አትክልቶች እንግዲህ ከዘር አንስቶ ትልቅ እስኪሆኑ እነሱም እስኪያፈሩ ድረስ ይሄንን በስርዓት ነው የሚሄዱት። የኛም ሰውነት በስርዓት ነው ዲዛይን የተደረገው። ጨጓራችን፣ አንጀታችን፣ ልባችን፣ ኩላሊታችን እንግዲህ አይናችን፣ አፍንጫችን፣ ጸጉራችን ሁሉ ነገራችን ኦሬዲ ዲዛይን ነው። ስለዚህ ሁሉም በስርዓት ነው የሚሄደው። ሁሉም እርስ በራስ ተደጋግፎ ነው የሚኖረው። አይን ከጆሮ ጋር፣ አይን ከአይምሯችን ጋር፣ ከነርቭ ሲስተማችን ጋር ሁሉም ተደጋግፎ ነው። እጅ ከእግር ጋር ሁሉም ጋር ተደጋግፎ ነው ያለው ነገር። ይሄ ሁሉ በስርዓት ያለ ነው። ስለዚህ ይሄን ስርዓት እንዲኖር የሚያደርገው ደግሞ ኦሬዲ ስርዓቱን የፈጠረ አካል አለ ማለት ነው። ስለዚህ እግዚአብሔር ነው ይሄን ነገር የሰራው ማለት እንችላለን ማለት ነው። ምክንያቱም ስርዓቱን እንኳን ለማስተካከል አንችልም። አይናችንን አንድ አይናችን ወደፊት አንድ አይናችን ወደ ኋላ ማድረግ አንችልም። በዚህ በተሰጠን ተፈጥሯዊ ማንነታችን መቀያየር አንችልም። ብንቀያየር ምንድነው የሚፈጠረው? ሌላ ኮምፕሊኬሽን ነው የሚፈጠረው። ስለዚህ እግዚአብሔር ሁሉ ነገር በስርዓት እንኳን አይደለም ሰዎች በስርዓት እንዲኖሩ አብሮ እንዲኖሩ በፍቅር እንዲኖሩ በስርዓት ያስፈልጋል። ሌላውም ሁሉ መንገድ ሲሰራ፣ ከተማ ፕላን ሲደረግ፣ መንግስት ሲዋቀር፣ ተማሪዎች ትምህርታቸውን ሲማሩ በትምህርት ቤት ውስጥ ያለው ነገር ሁሉ ስርዓት አለው። ስለዚህ ሁላችንም እንግዲህ በዚህ ስርዓት ውስጥ አለ። በዚህ ስርዓት ውስጥ ካለ ሁሉም ተደጋግፎ አብሮ በጥሩ ግንኙነት መኖር ይችላል ማለት ነው። ሰላም ሰላም እና ይሄንን መረዳት ያስፈልጋል። ሌላው ደግሞ እንግዲህ ከአለማችን ከዩኒቨርሳችን ውበት አንፃር መረዳት እንችላለን። እስቲ ይሄ ዩኒቨርሳችን በምን መልኩ እንደሚያምር እኔ ጨረቃ ፀሐይ ታምራለች፣ አበባዎች ያምራሉ፣ ሳር ቅጠሉ ያምራል። ማሳውን ብናይ፣ ከብቶች ብናይ፣ እንስሳቶችን ብናይ፣ ተራራ ሸለቆን ብናይ፣ ወንዙን ብናይ፣ ሀይቁን ብናይ፣ መሬት ውስጥ ያሉት ነገሮችን ብናይ፣ ባህር ውስጥ ያለውን ነገር ብናይ፣ ሰው ልጅን ብናይ፣ የሰው ልጅ እንግዲህ ውበት መገለጫ የሆነችዋን ሴት ብናይ፣ በቃ ጸጉር ሊሆን ይችላል፣ አፍንጫ ሊሆን ይችላል። በጣም እጅግ ማራኪ የሆነ ውበት አለ ማለት ነው። እግዚአብሔር ይሄ ሁሉ ውበት ምንጭ ከየት ሊሆን ይችላል? ይሄ ውበት ዲዛይን ያደረገው ይሄን ውበት እንዲኖረው ያደረገው ራሱ ሰዓሊ ያለው ማለት ነው። የዚህ ሰዓሊው ባለቤት አለው ማለት ነው። ምክንያቱም አንድ መኪና ከመሬት ተነስቶ ራሱ ሊሳል አይችልም፣ ራሱ ሊያምር አይችልም። ኦሬዲ ዲዛይን ያደረገው ስላለ ማለት ነው። ስለዚህ ይሄ ውበታችን መልካችንን ይሄ ሁሉ የእግዚአብሔር ክብር ያረፈበት እግዚአብሔር ምን ያህል ውብና መልካም እንደሆነ ማየት እንችላለን ማለት ነው። ስለዚህ ይሄ ዩኒቨርሳችንን ተጠቅመን እግዚአብሔር እንዳለ ማረጋገጥ እንችላለን። በእርግጠኝነት መናገር ይችላል። ማንም ሰው ሊናገረው ይችላል። ስለዚህ ብዙ ምክንያቶች ማንሳት እንችላለን። ቀደም እንዳልኩት እንግዲህ ይሄንን በምናነሳበት ጊዜ ሌሎች ኤቲስቶች በሚያነሱበት ጊዜ ለሌሎች ሁሉ ሊያግባባ ይችላል። ምክንያቱም የዚህ ሁሉ ነገር ምንጭ ነው እግዚአብሔር ካልን እግዚአብሔርስ ማን ነው ምንጩ የሚለውን ነገር ስናወዳድር
ሁለት ወይም ስናነጻጽር ሁለት በተፈጥሯቸው የተለያዩ ነገሮች ናቸው። ምክንያቱም አሁን እግዚአብሔር ነው ውበት የሰጠው ለዓለም ስንል ለሰው ልጅ ውበትን የሰጠው እግዚአብሔር ነው ስንል ውበቱ ከእግዚአብሔር ማን ነው እግዚአብሔር የሰጠው ወደሚለው ከመጣን እንግዲህ እግዚአብሔር በራሱ ውበት ያለው ነው። የሱ ውበት ያልተፈጠረው ውበት ነው፣ መለኮታዊ ውበት ነው። የኛ ውበት ግን ፌድ የሚያደርግ ነው፣ የሚጠፋ ነው። ስለዚህ እግዚአብሔር ይሄን የማይጠፋ ማንነት ለኛም ይሄን ማካፈል ይፈልጋል ማለት ነው። ስለዚህ ይሄን የምናገኘው ከእግዚአብሔር ጋር ህብረት ሲኖረው ነው። ስለዚህ የምናነጻጽረው ስለሚጠፋው ውበት ይሆናል ማለት ነው። ስለሚሄደው ነገር ነው የምናየው ማለት ነው። እግዚአብሔር ውበቱ የማይጠፋ ለዘላለም ያለ ውበት ሁሉ የሚቀዳበት ምንጭ ስለሆነ ስለዚህ ምንጭን እና ሌላውን ማወዳደር አንችልም። ሌላው ዲፔንድ የሆነው ሰጪ የሆነው ተቀባይ ጋር ማወዳደር አንችልም። የሚሰጥ እና ምንም የሌለው የሰጥ የሚቀበል ጋር ልናወዳደር አንችልም። ስለዚህ ይሄ አይነት ወጥመድ ውስጥ መግባት አያስፈልግም ማለት ነው። ስለዚህ እንቅስቃሴውም ስርዓቱንም ስንል በዚህ መልኩ ነው ማለት ነው። ሌላው እንግዲህ በሁለተኛ ደረጃ እግዚአብሔር ስለመኖር የምናረጋግጥበት መንገድ ሰው ነው፣ ሰብአዊ ፍጡር ማለት ነው። የሰው ልጅን የእውነት የመፈለግ አቅም እናያለን። ሰው ልጅ ሁሉ እውነትን ይፈልጋል። ሰው ልጅ በሚፈልገው ነገር ሁሉ ለጥያቄዎቹ መልስ ማግኘት ይፈልጋል። ከየት እንደመጣ ማወቅ ይፈልጋል። ወዴት እንደሚሄድ ማወቅ ይፈልጋል። ሰው ልጅ እንዴት ነው ከሌላ ሰዎች ጋር መኖር የሚችለው? እንዴት ነው በሰላም በፍቅር መኖር ይችላል ብሎ ይጠይቃል። ስለዚህ እውነትን ማወቅ ይፈልጋል። በዚህ ውስጥ ሰው ልጅ ደስተኛ መሆን ይፈልጋል። ደስታ ፈላጊ ነው። በሚያደርጋቸው ማንኛውም ነገሮች ደስተኛ መሆን ይፈልጋል። ሰው ልጅ ደስታ ሊያገኝባቸው የሚችልባቸው መንገዶች ብዙ ናቸው። ይሄም ደስታ ምንድነው? ከሚያረጋቸው ነገሮች ሀብታም በመሆን ሊሆን ይችላል፣ በስልጣን ሊሆን ይችላል፣ ወይም የሚፈልገውን ነገር በማድረግ ሊሆን ይችላል፣ ታሌንቱን በማግኘት ሊሆን ይችላል፣ ሰዎችን በመርዳት ሊሆን ይችላል። ስለዚህ ሰው ልጅ በእነዚህ ውስጥ ሁሉ ደስታን ማግኘት ይፈልጋል ማለት ነው። ይሄ የማይቋረጥ የደስታ የመፈለግ መሻት አለ ውስጡ። ደስተኛም በነዛ ይሆናል እርግጥ። እንዲሁም ደግሞ ሰው ልጅ ደግ ነገር ማድረግ ይፈልጋል። ማንኛውም በጤናማ አይምሮ ያለው ሰው ደግ ነገር ማድረግ ይፈልጋል፣ መልካም ነገር ማድረግ ይፈልጋል። ለሰዎች ችግሮች ላይ መፍትሄ ማምጣት ይፈልጋል። ምክንያቱም አለማችን እየቀጠለች ያለችው እየበዛች ያለችው ደግ ነገር በሚያደርጉ ደግ ነገር በሚያስቡ ነው። በሕክምናው ብናይ ሳይንቲስቶች ሰዎች በህይወት እንዲኖሩ ከበሽታቸው ከሚያጋጥማቸው ችግር እንዲፈወሱ ይሄ ደግነት ነው። ምንም እውቀታቸው ቢሆን ለሰው ከማሰብ የተነሳ ነው። ሰዎች ከተማ የሚገነቡበት ምክንያት ለዚህ ነው። ሰዎች ሀብታቸውን ወጥተው ለሌሎች የስራ እድል የሚፈጥሩት ከደግነት የተነሳ ነው። ምክንያቱም ሌላውን መኖር እንዲፈልግ ስለሚፈልጉ ማለት ነው። መንግስታት የሚመሰረቱት ለዛ ነው። ደግ መንግስታቶች የሚቆዩትም ለዛ ነው። የሚጮቁን የሚያጠፋ ምናምን መንግስት ሲሆን አይቆዩም። ግን ደግ የሚያደርግ ሌላው የሚተባበር ሲሆን ሌላውን የሚያኖር የሚሆን መንግስት ሲመጣ መንግስታቶች እኮ አሁን ሌሎችንም የሚያኖር ሌሎችንም የሚያቅፉ ለደሃው የማይጮቁኑ ለጥቁርና ነጭ የማይለዩ ለሁለቱም እኩል የሚያቆሙ ነው ሰዎች የሚፈልጉት። ለእንዲህ አይነት የሚቆሙ የሰብአዊ መብት ተሟጋቾች አሉ። ሴቶች መጨቆን የለባቸውም የሚሉ ህጻናቶች
እርዳታ ያስፈልጓቸዋል፣ መታገዝ አለባቸው፣ ፕሮቴክት መደረግ አለባቸው። ይሄ ሁሉ የመጣው ከደግነት የተነሳ ነው። ሰው ደግ ስለሚሆን ነው። ስለዚህ ይሄ ሰብአዊ ባህሪውን የሰው ልጅ አይቶ የደግ የመሆን ፍላጎት አይተን ማለት ይችላለን። ሰዎች ሲራቡ ሲጠሙ፣ በአንድ ቦታ ድርቀት፣ ረሀብ ሲመጣ፣ ጦርነት ሲመጣ ጦርነቱ ይቁም፣ በቃ ረሀቡን እናግዝ፣ ብር እንስጥ፣ ቢያምኑም ባያምኑም ያደርጋሉ። ይሄ ሰው ደግ ስለሆነ ይሄ ከሰው ተነስተን ስለ እግዚአብሔር ስለመኖር ይሄ ደግነቱን የሚያገኘው ከእግዚአብሔር እንደሆነ መረዳት እንችላለን። ሌላም ደግሞ እንግዲህ ሰው ልጅ ነጻነት የሚፈልግ ነው፣ ፍጡር ነው በተፈጥሮ። ሰው ልጅ በፍጹም ተገዶ መኖር የሚፈልግ አይደለም። ሰው ልጅ እንደ ማንኛውም እንስሳ በደመ ነፍስ ነገሮችን ማድረግ አይፈልግም። ሰው ልጅ ነጻነቱን ተጠቅሞ በምክንያታዊ ማድረግ ነው የሚፈልገው። ሰው ልጅ ጤናማ አእምሮ እስካለው ድረስ በስሜታዊነት ሳይሆን በምክንያትና በነጻነት በፈቅዶ አንድ ነገር ማድረግ ይፈልጋል። የሰው ልጅ ከተጎናጸፋቸው ትላልቅ ስጦታዎች ውስጥ አንደኛው ይሄ ነው። ስለዚህ ይሄ ማንነቱን ለማንም ያልታደለ ነው። ስለዚህ የእግዚአብሔር ማንነት በውስጡ እንዳለ መለየት እንችላለን። ሰው ልጅ ነጻነቱን ከመጠቀም ካልቻለ፣ መጨቆን ከቻለ መቆየት አይፈልግም። ለዛ መስዋዕትነት መክፈል ይፈልጋል። ሌላም ደግሞ ሰው ልጅ የህሊና ድምጽ አለው። ሰው ልጅ መልካምና ደግ እንዲያደርግ፣ መጥፎ ነገር እንዲለይ የሚያደርግ አለው። ይህንን ድምጽ አለው። ህሊናው ትክክል እንዳልሆነ ይነገራል። መጥፎ ነገር በሚያደርግበት ጊዜ ማንም ሰው ይሁን ክርስቲያን ይሁን ሙስሊም ይሁን ኤቲስት ይሁን ማንም ሰው ቢሆን እግዚአብሔር ይሄ የሰጠው ህሊና አለ። ደግ ይሁን መጥፎ እንደሆነ ያውቃል። ሰው መግደል መጥፎ እንደሆነ ማንም ያውቃል። ይሄ በተፈጥሮ የተለገሰው ስለሆነ ማለት። ስለዚህ ከሰው ከዚህ አንጻር መረዳት እንችላለን። ሰው ልጅ እንግዲህ ነፍስ አለችው። እቺ ነፍስ ዘላለማዊነት ዘር ያላት ናት። ምክንያቱም ሰው ልጅ ካለው ፍላጎት አንጻር ዘላለማዊነት ነው። ነጻነቱ ለዘላለም መሆን ይፈልጋል። ደግ ሁሌ ደግ መሆን ይፈልጋል። ሰው ልጅ ሁሉ ጊዜ እውነትን ማግኘት ይፈልጋል። በቃ ያለውን ደስታ ራሱ ሁሉ ጊዜ ደስተኛ መሆን ይፈልጋል። ማንም ሰው ሁሉ ጊዜ ማዘን የሚፈልግ የለም። ሁሉ ጊዜ መደሰት እንጂ ሁሉ ጊዜ ያለው መሻት ይሄ ዘላለማዊነቱ ማንነት ውስጣችን ስላለ ነው። አንድ ነገር መሆን የምንፈልገው ሁሉ ጊዜ አሸናፊ ሆኖች መሆን እንፈልጋለን። ውድቀትን ማየት አንፈልግም። ይሄ በውስጣችን ያለው ዘላለማዊነት ነው። እግዚአብሔር ደግሞ ሁሉ ጊዜ አሸናፊዎች፣ ሁሉም ከእግዚአብሔር ጋር የከበረ ማንነት እንዲኖር ስለሚፈልግ ነው። ስለዚህ እንግዲህ ሰው ልጅ በዚህ ደረጃ ራሳችን ራሱ ማየት ከቻለን እግዚአብሔር እኛ እንደፈጠረን ከዚህ እውቀታችን ማየት እንችላለን፣ መረዳት እንችላለን። የእምነት እውቀት ወይ የእምነት እውነታ እንግዲህ ግልጠት ነው ብለናል። እግዚአብሔር በነጻነት በነጻ የሚሰጠው እውቀት ነው። እሱ በከፍ ያለ ደረጃ እውቀት ስለሆነ ማለት ነው። አሁን ግን በተፈጥሯዊ እውቀታችን ብቻ ተጠቅመን እግዚአብሔር ላይ መድረስ እንደምንችል መረዳት እንችላለን ማለት ነው። የእምነቱ ስለ ግልጠቱ በሌላ ጊዜ እንመጣበታለን። አሁን ግን የሰብአዊ እውቀታችን የማገናዘብ እውቀታችን ተጠቅመን ሳይንሳዊ በሆነ መልኩ ሳይሆን ወይ ኢምፔሪካል ኤቪደንሶች ተጠቅመን አንድ ሲደመር አንድ ይሆናል ብለን እግዚአብሔርን በዛ ልናገኘው አንችልም። በዛ ፕሩፍ ልናደርገው አንችልም። ምክንያቱም ቅድም እንደ ጠቀስኩት እንግዲህ ኢምፔሪካል ነገር ለተፈጥሮአዊ ነገሮች ናቸው እንጂ ላልተፈጠረ ነገር ለሚፈጠር አይደለም። በዛ ዲፋይን ልናደርግ ነው። ስለዚህ ያልተፈጠረው የሚፈጥረው በሚፈጥረው ማንነት ነገሮች መድረስ እንችላለን። ልክ ፀሐይን ኪሎ ሚዛን ላይ አስቀምጠን አይደለም ምንለካት ምንድነው? እዚህ ባለን ካልኩሌሽን ተጠቅመን የፀሐይን ክብደት እንችላለን ማወቅ እንችላለን። የፀሐይን የሙቀት መጠኗን መለካት እንችላለን። የግድ ፀሐይ ውስጥ ለውስጥ ፐኔትሬት ተደርጎ አይደለም
መለኪያ ቴርሞሜትር ፔኔትሬት ተደርጎ አይደለም የሚለካው። እዚህ ጋር ቁጭ ብለን መለካት እንችላለን። የብርሃንን ፍጥነት ሰው 80 በአንድ የብርሃን በአንድ ሰከንድ ብርሃን 30,000 ማይል የሚሄድ ከሆነ 30,000 ማይል ተጉዘን አይደለም የምናረጋግጠው፣ ስፒዱን እዚህ ጋር አስቀምጠን ነው። እናም ስለ እግዚአብሔር ልናቅ የምንችለው ተፈጥሯዊ በፈጠረው ነገር ተነስተን ስለ እግዚአብሔር ማወቅ እንችላለን። እናም ከዚህ አንፃር በደንብ መረዳት እንችላለን። እና ቅድም ያስቀመጥኳቸው እንግዲህ መሰረታዊ ወደ እግዚአብሔር ልናቅበት የምንችልባቸው መንገዶች ሁለቱም እነሱም እግዚአብሔር ከፈጠረው ከዩኒቨርስ እንዲሁም እግዚአብሔርን መልሶም ከፈጠረው ከሰብአዊ ነገር ሰብአዊ ሰው ተነስተን ስለ እግዚአብሔር ማወቅ እንደምንችል በዚህ መልኩ መረዳት እንችላለን ማለት ነው። ስለዚህ እስካሁን የነበረን ቆይታ ይሄን ያህል ነው። ለቆይታችሁም እስካሁን ድረስ ይሄንንም እየሰማችሁ የነበራችሁን ሁሉ አመሰግናለሁ። እንግዲህ እንዲህ አይነት ኮንተንት እንድፈጥር እንዲህ አይነት ሀሳቦችን እንዳጋራችሁ ትምህርቶችን እንድሰጣችሁ ከፈለጋችሁ እንግዲህ ላይክ በማድረግ ሰብስክራይብ በማድረግ ኮሜንት በማድረግ እንድታበረታቱኝ እፈልጋለሁ። አመሰግናለሁ። እግዚአብሔር ይስጥልኝ።